ሰላም ሰላም ቤተሰቦች እንዴት ናችሁ? ያው ከዚህ በፊት ስሰራ የነበረው ያው ዩሄልዝ የሚለውን አፕ ነው። ያው እሱ እኔ ጋ ዛሬ ተዘግቶብኛል። ያው በተራ መሰለኝ እንትን እያለ የሆነ እየተከፈተላችሁ አለ እኔ ጋ ግን ዛሬ ዜሮ ብሎብኛል። ስለዚህ ያው ከባዶ የሆነ ነገር መሞከር በሚለው አዲስ ስራ ደግሞ ይዤ መጥቻለሁ። ያው ትናንትና ነው የጀመርኩትና ለሙከራ ብዬ አውጥቼ ነበርና በ48 ሰዓታት ውስጥ ይገባል ነበር ያለኝ አሁን ጠዋት ዊዝድሮ አድርጌው አሁን ገብቶልኛል። የአፑ ስም ኤም ክሪፕቶ ነው የሚልና ማውጫ መንገዶች ኖርማሊ ከዩሄልዝ ራሱ ይሄኛው ቀለል ያለ ነው። ለምሳሌ ባይናንስ ጌታዮ ማንኛውም ኤክስቼንጆች ካሏችሁ ይሄን ለማውጣት በጣም ሲምፕል ነው። እንዲሁም ደግሞ ዊዝድሮዋል ፔመንት ሊሚት የለውም ማለት $5 ስትደርሱ $10 ስትደርሱ የሚባል ነገር የለውም። ኖርማል በቀን የሰራችሁትን $0.3 ይሁን $0.05 ይሁን $1 ይሁን የሰራችሁትን ማውጣት ትችላላችሁ። ያው በቀን ቢያንስ በቃ አሪፍ አድርጋችሁ ከሰራችሁ ታይማችሁን ይዛችሁ እስከ 1 ነጥብ ምናምን ቢያንስ እስከ 300 ብር ምናምን ትሰራላችሁ። ያው እኔ ዛሬ ነው የጀመርኩት ያው ብዙም አልሰራውም። ግን ዛሬ ጀምሬ $0.3 ነው እስካሁን እንትን ያልኩት 0.05ቱን አውጥቼዋለሁ። እና ሂስትሪውን አሳያችኋለሁ እንዴት እንዳወጣሁት አፑ ኤም ክሪፕቶ ነው። እየገባን ላሳያችሁ። እሺ አፑ እዚህ ጋር እንደምታዩት ኤም ክሪፕቶ ትላለች። ያው የአፑን ዲስክሪፕሽን ኮሜንትን ላይ እኔ እንትን ላይ ዲስክሪፕሽን ላይ አስቀምጥላችኋለሁ። አሁን እኛ እገባለሁ። ያው አፑን እኔ ስለከፈትኩትኝ አያሳየኝም። እና ኖርማሊ ሎጊን በማንኛውም በጂሜላችሁ ከፍታችሁ እንደዚህ ይመጣላችኋል እና የእናንተው እዚህ ጋር ያለው አይበራላችሁም። መጀመሪያ ስትሆኑ ሳፈር የሚለው ሰርቨሪና አፕ ታስክ የሚለው አይበራላችሁም ማለት ፕላይ ጌም ተጫውታችሁ ከተጫወታችሁ በኋላ ነው የሚጀምርላችሁ ታስኮች የሚመጡላችሁ። እኔ ስለተጫወትኩኝ ነው እንትን ያልኩኝ አሁን ምን ላይ ገብታችሁ ጌሙን እንደምታወርዱትና እየተጫወታችሁ እንዴት ማግኘት እንደምትችሉ አሳያችኋለሁ። ያው እዚህ ጋር እንደምታዩት ፕላይ ነው የሚለውን ትነኩታላችሁ። እሺ እዚህ ጋር እንደምታዩት ካታሎግ ነው የሚልና እኔ ስላወረድኩት ያሉትን በየቀኑ አሁን በቀን 2 ወይም 3 ነው የሚለቁላችሁ ጌም እነሱን ነው ታስክ እንደ ታስክ እስከ 1000 2000 4000 ኮይን ነው የሚሰጣችሁ። እሱ በየቀኑ ይጨመራል። ጌሞች አሁን እኔ ሁሉ ስላወረድኳቸው ካታሎግ ላይ አይደለም የተቀመጠልኝ እናንተ ጋር ካታሎግ ጋር ነው የሚቀመጥላችሁ። እኔ ጋር እዚህ ጋር እንደምታዩት ማይ አፕ የምትሏን ስነካት ጌሞች ይመጡልኛል። ያው እንደምታዩት እነዚህ ሁሉ አወርድ ብሎ አዝዞኝ የተጫወትኳቸው ናቸው። እኔ እስካሁን አሪፍ እያገኘሁበት ያለው alibaba.com የሚለው ነው። alibaba.com የምትጠቀሙት ኖርማሊ ስትነኩት እንትኑ ኦፕሽኑ ስናይ መጀመሪያ ታወርዱታላችሁ አፑን ከዛ ትከፍታላችሁ እና ለአንድ ደቂቃ ራሱ ስትቆዩ እዛው ዝም ብላችሁ ሰርች እያደረጋችሁ እያያችሁ እንትን ስትሉ 150 ይሰጣችኋል ለአንድ ደቂቃ ብቻ 2 ደቂቃ ስትቆዩ 80 2 ደቂቃ አሁንም ድጋሚ ስትደግሙ 84 3 ደቂቃ እንደዚህ እያለ በቃ 5 ደቂቃ 97 ደቂቃ ማለት ጌም አትጫወቱ ምን አትሉም። ኖርማሊ አሊባባ ማለት አሊኤክስፕረስ ሚል እንደሚባሉት ኖርማል ልብሶች ምናምን ሰርች እያደረጋችሁ እያያችሁ መጠቀም ትችላላችሁ። ኖርማሊ እስከ 11 ደቂቃ 12 ደቂቃ ምናምን እንደዚህ በቃ ሙሉ እንደዚህ እያደረጋችሁ እስከ መጨረሻው ብትሄዱ ስንት ሺህ ጠቅላላ ይሰጣችኋል? 4750 ይሰጣችኋል። እኔ እስካሁን የሰጠኝ 1798 ነው። ሌላውን ደግሞ የቆስ እያልጨውታለሁ ትናንትና ስለጀመርኩኝ ያው እስካሁን ባለው 17 ደቂቃ ነው ከፍተኛ 125 ያው እንደዚህ እያደረጋችሁ ሙሉን መስራት ትችላላችሁ 4700 ኮይን ማለት ነው። ሌላም ደግሞ አለው እዛው ላይ ኖርማል ይሄንንም ስንጫወት ለ1 ደቂቃ ስንቆይ ለ2 ደቂቃ ስንቆይ ለ3 ደቂቃ ስንቆይ ለ4 ደቂቃ የነዚህ ዝቅተኛ ናቸው ነው እንጂ በቃ አንድ አይነት ነው ፎርሙ በቃ በቆየነው ደቂቃ ነው የሚሰጠን ኮይን። ላይክ በቃ ሁሉም እንደዚህ እያደረገ 2 ደቂቃ 3 ደቂቃ ስትቆዩ ምን ስትሉ ይሰጣችኋል ማለት ነው። በቃ እንደዚህ ሙሉ ጌሞችን ያሉትን ጌሞችን የሚወርዱላችሁን ጌም ተጫወቱ ካላችሁም ጌም ትጫወታላችሁ እንደዚህ እያደረጋችሁ
መስራት ትችላላችሁ። ያው አሁን የሆነ ጌም ከተጫወታችሁ በኋላ እነዚህ ታስኮች ይበሩላችኋል። አሁን ማውጫው እንትኑ ኖርማሊ እዚህ ጋር እንደምታዩት በቢትኮይን ማውጣት ይቻላል፣ በዩኤስዲቲ ማውጣት ይቻላል፣ በባይናንስ በቃ በኤክስቼንጆች ማውጣት ይቻላል። ኮይናችሁ የሚደመረው እዚህ ጋር ነው። እስካሁን የሰበሰብኩት ኮይን እንደምታዩት ላይክ ይሄን ሁሉ ዛሬ ብቻ የሰበሰብኩት ነው 9355 ከዛ 500 እዚህ ጋር በቀኝ እንደምታዩት ይቺ 500ዋ ዊዝድሮ ያደረኳት ነው። እና ዊዝድሮ ሳደርግ 500 ቦነስ ሰጥቶኛል። አልቀነሰብኝም። ያወጣው ወጥቶ ባይናንስ ጋር ገብቷል ግን አልቀነሰብኝም። ፖይንቱ ኖርማል ጊፍት ይሁን ምን አይደል ነው ብቻ አልቀነሰብኝም። ከዛ ይሄኛው ከሰበሰብን በኋላ አሁን ዊዝድሮዋል ሂስትሪ ላሳያችሁ። ማለት እኔ ለሙከራ ብዬ ነው የሞከርኩትና አሁን ላይ እኔ $0.3 ማውጣት እችላለሁ። 0.05 ከዚህ በፊት አውጥቻለሁ። ያው ዛሬ ስለጀመርኩ ነው ዛሬ ነው የጀመርኩኝ። እስካሁን 2900 ነው የሰበሰብኩ። እና ይሄኛውን አሁን ማውጣት ብፈልግ ኖርማሊ እዚህ ጋር እንደምታዩት ኢንተር ባይናንስ ኢሜል በቃ ባይናንስ ኢሜላችሁን ባይናንስ የከፈታችሁበትን ባይናንስ ኢሜል ማስገባት ብቻ ነው የሚጠበቅባችሁ። ከዛም በኋላ ቀጥታ ይገባላችኋል ወደ አካውንታችሁ። እዚህ እኔ አሁን አላወጣውም አንድ ላይ ላወጣው ብዬ ነው። እና ቼክ እንትኑን ያወጣውበትን ላሳያችሁ። እዚህ ጋር ከፍ ኤጅ ባይናንስ በሚለው 0.05 ልክ የነበረ ዛሬ ማለት ነው አፕሪል 18 እና በ18 ሌላኩትኝ ዛሬ እዛው ዛሬ ባይናንስ ጋር 0.05 ብሎ ገብቶልኛል። አሁን ላይ ላይክ ቱዴይ ዛሬ ነው የገባች 0.05ቷ ማለት ነው። እንደምታዩት ከዚህ በፊት አልነበረኝም። የኔ አሁን ነው የገባልኝ 0.05 ዩኤስዲቲ ማለት ነው። ከዛ የሰራሁትን ለሙከራ ብዬ ነበር ያወጣሁት። ያው አሁን ላይ ገብቶልኛል። ይኸው እንደምታዩት ይኸው 11 ሰዓት ከ9 ሰዓት ከ47 ሲል ነው የገባልኝ ዛሬ በ18 አፕሪል። እዚህ ጋር ዴቱን እንደምታዩት እዚህ ጋር ስታዩት 2025/04/18 9 ሰዓት ከ47 ጠዋት ነበር ያዘዝኩት ገብቶልኛል ማለት ነው። ለሙከራ ያክል ነበር የገባልኝ የሞከርኩትኝ። እዚህ ጋር እንደምታዩት ዩኤስዲቲ ያስተላልፋል እያለኝ ነው ዛሬ። ባይናንስም ደግሞ እዚህ ጋር እንደምታዩት ባይናንስ እንደገባልኝ ያሳውቆኛል 0.05 ማለት ነው። እና በቃ አለቀ። ከዚህም በኋላ ታስኮችም ደግሞ እንዳሉ ናቸው። ታስኮች ሲበሩላችሁ እየገባችሁ ሁሎችን አፖችን እያወረዳችሁ ላይክ እንደሚያዙዛችሁ በቪፒኤን ሲሏችሁ ምናምን 1400 ኮይን 7200 3900 ስትጫወቱ ይሰጣችኋል ማለት ነው። በዚህ አይነት መሰብሰብ ትችላላችሁ። ያው ዊዝድሮ እንደምታዩት በቃ አሁን ለምሳሌ 0.3 አሁን ማውጣት እችላለሁ። ዊዝድሮ ማድረግ እችላለሁ 2900 ስላለኝ። ግን አሁን ላይ አልፈልገውም 9700 ጋር ነው ማውጣት የምፈልግ እንጂ ኖርማል 0.5ቱን ቼክ ለማድረግ ነበር የላኩት ገብቷል። እና መስራት ከፈለጋችሁ ዲስክሪፕሽን ጋር እንትን ሪፈራል ኮዱን አስቀምጥላችኋለሁ መጀመር ትችላላችሁ። እና አሪፍ ስራ ነው የምር ከፍሎኛል። እኔም አላመንኩም ነበር አሁን ነበር ቼክ ያደረኩትኝ። እና ፕሊስ ላይክ ሰብስክራይብ ሼር እያደረጋችሁ ቪዲዮን አዳዲስ መረጃ ሲኖር እንዳሳውቃችሁ እባካችሁ ተባበሩ። ላይክ ሼር እያደረጋችሁ ምንም ቪውም እየታየ አይደለም ሰብስክራይብ እያደረጋችሁ ስለነበረ ቆይታ አመሰግናለሁ። ቸር እንቆይ።